ህይወት እንደ ደራሽ ጎርፍ ትዝታዎቻችንን ሸክፋ ወደፊት እየሮጠች ነው። ቆም ብላ ለመታገስና ለማስተዋል ጊዜ የላትም፣ አትጠብቅም። ማለዳዎች ወደ ምሽት በፍጥነት እየገሰገሱ ነው። በእጃችን ላይ ሸብ ያደረግነው ሰዓት ደቂቃዎቹ እንደ ዳንሰኞች እረፍት በሌለው በልክ ተሽከርክረው ይደርሳል ያላልነው ሰዓት እያለፈብን ነው። ግን ይህ የግርግር ጎርፍ ውስጥ ልናስተውለው ካሻን የሚቆጠር ጥበብ አለ። ከእግረኛው መንገድ ጋር ወደ ተቃራኒ አቅጣጫ የሚከንፉ እግሮች፣ የሚያስተውሉ አይኖች፣ የቡና ጠል ያረፈባቸው ከናፍርት፣ መልእክትና ታሪክ ያዘሉ ጮክ ያሉ ድምጾች፣ ይይዙናል ይደግፉናል ያላልናቸው እጆች፣ ብዙ ግን ላስተዋለ በዚህ እንቅስቃሴ ውስጥ ድርሻዬ ነው ያሉት ሰዓትና ደቂቃ የተሰረቀባቸው ነፍሶች አሉ። ከጸጥታው ጋር ለመወዳጀት የሚሹ ጉዳይና ቀጠሮ ያላቸው ወደ ነፍሳቸው መግባት ለሚሹ ይህ የከተማ መንገድ የማያምኑት ነው። ማብራሪያ ውስጥ ቁጣም ነበረው። ደግ ማልሰራ መምህር ገብርኤል አይደል እንዴ ቀኑ? በዚያ ሁሉ ሕዝብ መሃል ሳጣ እንዴት ከፋይ መሰለ።